ጤና ይስጥልኝ እንዴት ናችሁ? በጣም ብዙ ኮንፊውዝ የሚያደርግ ብዙ አዳዲስ መረጃዎች እየወጡ ስለሆነ ምናልባት ከረዳችሁ ብዬ ስለ ዲቪ ቪዛ ዳይቨርሲቲ ቪዛ በቅርቡ ትራምፕ የአወጣው የትራምፕ አድሚኒስትሬሽን ዲቪ ቆሟል። የዲቪ ቪዛ መስጠት ቆሟል። ሶ ጀስት ሪመምበር this diversity visa issue updated guidance ይህንን ዌብሳይት ሊንክ ወይ አታች አደርግላችኋለሁ። ኦፊሻል ስቴትመንት ነው። ዲሴምበር 23 የወጣ ነው እና እዚህ ላይ በአጭሩ የሚናገረው የአሜሪካን ናሽናል ሴኪሪቲ ለመጠበቅ ሲባል የአሜሪካ ቪዛውን መስጠት ፖዝ አድርጋለች። ጊዜያዊ የሆነ ጊዜያዊ እንደሆነ ነው የሚናገረው። ግን ያው ይሄ ቶታሊ ካንስል ሊያደርጉ ይችላሉ። ዊ ዶንት ኖው። ነገር ግን ሜቢ ዲቪ የደረሳችሁ ሰዎች ሰው ምንድነው የምናደርገው የሚል ጥያቄ ካላችሁ ኢትስ ቬሪ ሲምፕል። ቪዛውን መስጠት ነው ያቆሙት እንጂ ይሄ ኢንተርቪው ማድረጉን ይሄ ያለውን ፕሮሰስ የዲቪ ያለውን ዶክመንቴሽን ምናምን ይሄ ከዛ ኢንተርቪው ስኬጁል ማድረግ እነዛ ነገሮች አልቆሙም። ግን ቪዛውን መስጠት ነው ያቆመው። ሶ you guys need to remember this, okay? ማንኛውም people are making የተለያየ assumption ግን ኦፊሻል ስቴትመንት የምታገኙበት ዌብሳይት ይሄ ነው። የአሜሪካ ራሳቸው የሚያደርጉበት። ሶ what happens to my visa interview አሁን ያልኩት ነው እዚህ ላይ የአፕሊኬሽኑ ኢንተርቪው you may submit a visa application, attend the visa interview. The department will continue to schedule appointment, but no diversity visa will be issued. Existing diversity visa appointments generally will not be rescheduled or cancelled. So already የቪዛ አፖይንትመንት ያላችሁ ሰዎች ይሄ መረጃ ከመውጣቱ በፊት ኦልሬዲ ስኬጁል ሌትስ ሴይ ጃንዋሪ ላይ በ15 በኦር ፌብሩዋሪ ላይ 10 እንደዚህ አይነት ተብሎ ስኬጁል የወጣላችሁ ነገር እዚህ ጋር የሚናገረው ነገር የቪዛ አፖይንትመንት ጀነራል will not be rescheduled ካንስልም ካንስልም አይደረግም ሪስኬጁልም አይደረግም። ስለዚህ ጀስት ባለው እንትናችሁ ሄዳችሁ እንትን በሉ ወይም ባላችሁ በአቅራቢያችሁ ባለው ኤምባሲ ሄዳችሁ መጠየቅ ትችላላችሁ ያለውን ነገር። ሶ ያ ነው ያለው ነገር። ፕሊዝ ባካችሁ ጀስት if you want ትክክለኛ የሆነ መረጃ ትክክለኛ ዌብሳይቶችን አክሰስ አድርጋችሁ እንትን ማለት ትችላላችሁ እና ይሄ ዌብሳይት ነው travel.state.gov። ከዚህ ውጭ ሌላ ዌብሳይት ላይ የሚለቀቁ ነገሮች ናት ቫሊድ። እኔም እዚህ ላይ ያለውን አንብቤ ነው የምነግራችሁ። ሰው ያ ነው። መልካም እድል። ፒስ